የወይዘሮ ጣይቱ ልጅ ሰብሊ ከቤት ወጥታ ጠፍታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡልን። ዛሬም እንግዲህ ሶላ ስለ ድራማን የምንዳስስ ይሆናል። ምዕራፍ 4 እንግዲህ ያው ሁላችንም እንደምናውቀው አዴ ድራማ ተገንጥሎ አሁን ላይ አዲስ ድራማ ባቡሬና ሌሊ ህይወት ላይ የሚያጠነጥን ድራማ ሁላችንም ክፍል 4 ላይ እያየን እንገኛለን። እንግዲህ ገና ተጋብቶ ሙሽሮች እያሉ ፈተና የበዛባቸው ባቡሬና ሌሊ እንግዲህ አሁን ላይ ደግሞ ያው ፊት ለፊት ተገጣጥሞ ያሉበት ጊዜ ላይ ነው ያለ ነው ማለት ነው። እንግዲህ እንደምናየው በባለፈው ክፍሎች ላይ ማርታ የአክስቷ ልጅ ማርታ እንግዲህ ወደ ቤቷ መታ ነበረ። አሁን እንግዲህ ወደ ቤቷም የመጣችው መልካም ነገር ለመስራት ሳይሆን እንግዲህ በህይወቷ ወይም ደግሞ እነሱ የሚፈልጉት ሌሊ ከቤተሰቦቿ ያው በውርስ ያገኘችውን ቤት ለመውረስ ወይም ደግሞ የግላቸው ለማድረግ የልጆቹም እናትየውም የሚጥሩበት ድራማ ነው። ሌሊ ደግሞ አሁን ላይ አግብታ እንግዲህ ትዳር ይዛ ከባቡሬ ጋራ ቤቷ ገብታ ነው ያለችው። ቤቷ ስትገባ እንግዲህ የቀድሞ ያደገችበት ተወልዳ ያደገችበት አካባቢ እንደመሆኑ መጠን እንግዲህ የመጀመሪያ እዛ ያገኘቻቸው ወይዘሮ ጣይቱን ነበረ። ወይዘሮ ጣይቱ እንግዲህ በሰፈሩ ላይ ሁላችንም እንዳየነው በጣም ብዙ እንግዲህ በስድብም በቁጣም የሚታወቁ ደግሞ በእድሜያቸው ማለትም ማማ ተብሎ መጠራት አይፈልጉም። ወይዘሮ ጣይቱ ተብሎ መጠራት ነው የሚፈልጉት ማለት ነው። እና በጣም ደስ የሚል አክት ላይ ምሳቸው ላይ የምንመለከተው እና ያው እኔንም ብትሰማኝ በነገራችን ላይ በጥፊ ትለኛለች እና ወይዘሮ እንግዲህ ወይዘሮ ጣይቱ ያው በመጀመሪያ ላይ ይህንን ብሎ እንደጀመሩ ሌሊ ቤት ነበር የተገኙት። ሌሊ ቤት እንግዲህ በጣም ያው በህይወቷ ያሳለፈቻቸውን ነገሮች እያወሩ ነበረ። እነሷም ደግሞ ያው ተሳስታ ማማ ስትል ስሰድባት ይህ ሁሉ እንግዲህ ተቋቁሞ ወይዘሮ ጣይቱ ተማሚ ልጅ አላቸው። ተማሚ ልጃቸው ሰብሊ እንግዲህ እንዳየነው ምንድነው በእሳቅ ማለትም ሰብሊ እንግዲህ እነ ሌልዬ ጓደኛ ነው፣ አብሮ አደጎች ናቸው። አብሮ አደጎች ሆኖ ሳለ እንግዲህ ይሳቅ የሚባል እንግዲህ አይተናል። አቢብና ይሳቅ እንዲሁም ማርታ እነዚህ ሰዎች ማፊያዎች ናቸው። እንግዲህ ይሄ ሁሉ ሴራ ጠንሳሽ ከጀርባ ያሉት ከሌልዬ አክስት ጀርባ ያሉ ወይም ደግሞ መሳሪያ አድርጋቸው የምትጠቀምባቸው ይሳቅ እና እንዲሁም ደግሞ አቢብን እንዲሁም ማርታ ነበረች። እንግዲህ ዛሬ ክፍል 4 ላይ ማርታ ከዚህ ጨዋታ እንግዲህ ያው ተገላለች። በእሷ ፋንታ ታናሽ እህቷ ዲቦራ እንግዲህ ተተክታለች። ታናሽ እህትዮ ዲቦራ ደግሞ ከማርታ ይበልጥ በጣም እንግዲህ አክራሪን ወይም ደግሞ ኃይለኛ ሆና ነው የመጣችው ማለት ነው። እና ገና እንደመጣችው እንግዲህ እህቷንም በጥፊ እንዲሁም ደግሞ አቢብን በጥፊ ነበረ የተቀበለችው። አቢብ እንግዲህ በጥፊ ከመታችሁ በኋላ እንግዲህ ትእዛዝ ከሱ መቀበል እንዳለበት አስጠንቅቃለች። ይሳቅን ማስጠንቅቃለች። ይሳቅ እንግዲህ ከአንቺ ጋር ለመስራት መጀመሪያ ላስብበት ብለዋል። እንግዲህ ሁሉም እነዚህ ሰዎች እንደ ማፊያ ወይም ደግሞ የራሳቸውን ሳይሆን የሰዎችን ፈለጋ ላይ ነው እየዋተቱ ያሉት ማለት ነው። እንግዲህ ያለፈ ወይም ደግሞ ቀድሞ የነበራቸውን ህይወታቸውን እያስታወሱ ሰዎችን ያላቸውን ገንዘብ ወይም ደግሞ ደስታ ለመንጠቅ የሚሮጡ ቡድኖች ናቸው ማለት ነው። እና ያው ዲቦራ ገና እንደመጣች እንግዲህ እነዚህ ሰዎች ጋር አነጋግራ አሁን እኔ እንግዲህ እንትኑን ይዤ ለመምጣት ዶክመንቶችን ይዤ ለመምጣት ማለትም የሌሊ ቤት ዶክመንት ነው የሚፈልጉት እነሱ። ለዛ ነው እንግዲህ እዛ ቤት ውስጥ ለመግባት የሚፈልጉት ማለት ነው። እና ግን ባቡሬ በጣም ተጠራጥረዋል። ሌሊ ሰብሊን ፈለጋ ወታ ነበረ። ሰብሊ እንግዲህ አስፋልት ላይ ወታ እንግዲህ አቢብ እየተከተላት ነበረ። አቢብ በሁለት አጣብቀኝ ውስጥ ገብቶ እንጂ ያው ሰብሊን ማዳን ይችል ነበረ። ክቡራን
ቻናሌ ተከታታዮች ቤቱን ሰብስክራይብ እያደረጋችሁ ማዳን ይችል ነበረ። ይዟትም ደግሞ ወደ ቤቷ መውሰድ ይችል ነበር። ነገር ግን ወይዘሮ ጣይቱ እንግዲህ ያው ድብቅ ናቸው። እች ልጅ ታማሚ እንደሆነች ለማንም አልተናገሩም። ደብቆ በራሳቸው ሸሽጎ ነው ቤት ያስቀመጧት ማለት ነው። ምክንያቱም ያው የሰው አፍ ወይም ደግሞ ቡና መጠጫ ያደርጉኛል ብዬ ነው ብሎ ነው ምክንያት የሚሰጡት። እና ሌሊ ራሱ ምናለች ፖሊስ ጣቢያ የምናሳውቅ ስትጠራ ቡና መጠጫ ነው የሚያደርጉት፣ እኔ ለልጅ አንሼ ነው ለፖሊስ የማመለክተው አይነት ነገር ነው። እንግዲህ አልበገር አልታዘዝ አይነት ነገር ናቸው ወይዘሮ ጣይቱ። እንግዲህ የልጃቸው መታመምና የልጃቸው ራስ መሳት የማበዳው ምክንያት ግን ከነሱ ጀርባ ያሉ እንግዲህ እና ይስሐቅ እንዲሁም ደግሞ የወይዘሮ ማርታ ማለትም ማርታ የሌሊ አክስት ማለት ነው። እና እነሱ ከእሷ ጀርባ ያሉት እንግዲህ የዚህ ችግር ሁሉ መነሻ እነሱ ናቸው ማለት ነው። እና እነሱን እያየች ልቀቁኝ እያለች እንግዲህ በሀሳቧ እየመጡባት እያስጨነቋት፣ በዛ እንግዲህ አእምሯን እንደሳተች አይተናል ማለት ነው። እና አስፋልት ላይ እንግዲህ ቀያ ወፍ በረረች እያለች ልበር ነው እያለች አስፋልት ላይ እየሮጠች ነበረ። አቢብ እየተከተላት ነበረ። እንግዲህ እየተከተላት እያለ በመሀል ወደ እነ ባቡሬ ቤት እንግዲህ ዲቦራ እንደገባች እና ዲቦራ ምስኪንና አዛዛኝ ሆና ነው እዛ ቤት ውስጥ የገባችው። እንግዲህ ከሌሊዬ ጋር ሰላም ለመፍጠር ምንም አይነት ችግር መፍጠር አልፈልግም፣ እናቴ ያደረገችው ነገር ስህተት ነው፣ ያንን ስህተት ለማረም ነው እዚህ ቤት ውስጥ የመጣሁት፣ ምንም አይነት ችግር መፍጠር አልፈልግም አይነት እየተናገረች ነበረ። ባቡሬን ለማሳመን ስትሞክር ነበረ። ባቡሬ ግን ፍጹም ማመን አልቻለም፣ ሊያምናት አልቻለም። ምክንያቱም ብቻ እዚህ ቤት ውስጥ ለመኖር ነው የመጣሁት ብለሽ እንዳትይን እያለ ነበረ። ምክንያቱም እሱ ሌሊን ደስተኛ አድርጎ በህይወቱ ማንም ሰው ጣልቃ ሳይገባ ደስተኞች ሆኖ መኖርን ነው የሚፈልጉት። ነገር ግን እንግዲህ እነዚህ የአክስት ልጆች ተብዮቹ እየተፈራረቁ ሰላም እንዳያገኙ እንግዲህ እያደረጉ ነው ያሉት እንግዲህ ማለት ነው። ምክንያቱም ማርታ ነበረች። ማርታ ከዛውን ወደ እናቴን አስታምሚያት ተብላ ወደ ቤት ሄደች። ታናሽ እህቷ መጣች። ታናሽ እህቷ ደግሞ ትልቅ ጥንስስ ይዛ እንደመጣች እና በአጭር ጊዜ ውስጥ እሷ ቤት ውስጥ ወይም ደግሞ ሌሊ ቤት ያለውን ዶክመንት ማግኘት አለብኝ እያለች ብቻዋን እየተናገረች ወይም ደግሞ እያሰበች ነበረ ወደዛ ቤት የገባች እና አገባቧ በጣም ምስኪን እንዲሁም ደግሞ ጨዋ መሳይ ነበረች እና እናቴ በሰራችው ስራ እንግዲህ በጣም አፍሬያለሁ። ያንን እንግዲህ ጥፋቷን እኔ ለማካካስ ወይም ደግሞ ይቅርታ ለመጠየቅ ነው። ያንን ተካክሰን እኔና ሌሊ ይቅርታ ጠይቅናት አብረን መኖር ነው የምፈልገው፣ ማውራትም ነገር አለ ብላ ነበረ ስትናገር ነበረ። ይህን ነገር ግን ባቡሬ አልተዋጠለትም። ብቻ አንቺም እዚህ ቤት ውስጥ ለመኖር እንዳይሆን የመጣሽው፣ እኔ ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም እያለ ነበር። ምክንያቱም ማርታ ፎቶቸውን ቀዳ ጥላ እንግዲህ ሌሊ በጣም እረፍታታ ነበረ፣ በተናዳ ነበረ ማለት ነው። እና ይህን በዚህ ንዴት ላይ እያለች ነበር እንደ አጋጣሚ እንግዲህ ሰብሊ ጠፍታ ከቤት የወጣችው። ሰብሊ ጠፍታ ከቤት ስትወጣ እንግዲህ ዲቦራ ወደ ቤት ሄደች። ወደ ቤት ስትሄድ ያው ባቡሬን አግኝታለች። ባቡሬ ፊት አልሰጣትም። ግን እኔ ከእህቴ ጋር ነው መኖር የሚፈልገው፣ ቤታችን ቆንጆ ነው በቃ ማለት አለ እያለሳለሰች ነበር ስትገባ የነበረው እና ያን ሁሉ አልተዋጠለትም። እንግዲህ ደውሎላት ሌሊ እንግዳ ቤት ውስጥ እንዳለ ነግሯታል። እሷም እንግዲህ ደግሞ ይስሐቅ የሌሊ የቀድሞ ፍቅረኛ ነበረ የሚያፈቅራት ማለት እሷ አታፈቅረውም፣ እሱ ያፈቅራት ነበር። መጀመሪያ ከሌሊ ጋር የነበራቸውን የፍቅር ግንኙነት እንግዲህ እሷ ትመስለኛለች ከኤላ ጋራ ስለነበሩ ያቋረጠችው እና ስለዚህ ምንድን ነው የኤላ ንግስት አሁን መጥቼ ይልሻለሁ ከጀርባሽ ሆኜ ነው ህይወትሽን የማመሰቃቅለው እያለ እየዛተባት ነበረ። እንግዲህ እሷን ኋላ እየተከተላት እያለ ሌሊም ወደ ቤት እየተመለሰች ስልክ ደውሎላት ስለነበር የምን እንግዳ ነው የምትለኝ እያለች ስትናገር ነበረ። ነገር ግን እንግዲህ እሷም እንግዳ ቤት እንዳለ ስነገራት ተመልሳ ወደ ቤት እየሄደች ይስሐቅም እየተከተላት ነበር። ይስሐቅ ተከትሏት ሌሊ ላይ እንግዲህ ቀጣይ ክፍሉ ላይ ምን ያጋጥማት ይሁን? የተከተላት ይስሐቅን ታየው ይሁን? እንግዲህ ቀጣዩ ክፍል ላይ ነው የምንመለከተው። በዚህ በኩል ደግሞ ወደ ኤልሲ ስንመለስ ኤልሲ እንግዲህ አስፋልት ላይ እየተጫወተች ወይም ደግሞ አእምሮ ታማሚ ነች እና የአእምሮ ታማሚ እንደመሆኗ መጠን እንግዲህ
አስፋልት ላይ እየተጫወተች ነበረ። መኪና መንገድ ላይ ነበረ። አቢብ ተከትሏት ነበረ። አቢብ ግን ይፈራል፣ ይስሐቅን ይፈራል። በዚህ ደግሞ ማርታን ይፈራል። እንዲሁም ደግሞ የወይዘሮ ጣይቱ ልጅ እንደሆነች እና ማዳን እንዳለበትም ራሱን እየጠየቀ ነገር ግን በሁለት አጣብቀኝ ውስጥ ስለገባ ኤልሲን ማገዝም አልቻለም። እሷም ማቅረብ አልፈለገችም። ምክንያቱም በቃ ልገለኝ ነው የመጣ ብላ ስለምታስብ የውስጧን ጭንቀት ስትናገር ስለነበረ ማለት ነው። እሷ ደህና እንደሆነች ነበረ ስረዳት የነበረ፣ ህመሟን አልተረዳትም ነበረ። እና አስፋልት ላይ እየተጫወተች እንግዲህ በኃይል እየበረረ የመጣ መኪና እንግዲህ እየበረረ ሲመጣ ነበረ። ከወዲህም ደግሞ ወይዘሮ ጣይቱ ልጃቸውን ከሩቁ አይተዋል። እንግዲህ ሰብሊ መኪና ገጭቷት ጉዳት ደርሶባት ሆስፒታል ገብታ ምን ገጥማት ይሁን በቀጣዩ በክፍል 5 ላይ የምንመለከተው ነው የሚሆነው። ክፍል 5 ላይ እንግዲህ እንደምንመለከተው ሰብሊ መኪና ትገጫለች፣ እንግዲህ ጉዳት ይደርስባታል። ሆስፒታል ገብታ እንግዲህ በመኪና መገጨት ምክንያት ሆስፒታል ገብታ አእምሯ ወደ ነበረችበት ትመለስ ይሁን የሁላችንም እንግዲህ በጉጉት የምንጠብቀው ነው የሚሆነው። ወደ ትክክለኛው መንገድ ትመለሳለች። እኔ እንግዲህ የራሴ ማለት ነው። ድራማው ቆንጆ የሚሆነው እንደዛ ነው ብዬ ነው የማስበው። እና ኤልሲ ወደ አእምሯ ትመለሳለች። ከዛም በኋላ እንግዲህ ይህንን ያደረጉት ሰዎች እሷ ስለምታውቅ እነዚህ ሰዎች ለመበቀል ወይም ደግሞ እነሱ ያደረሱባትን እንዲህ አይነት ያው ጥቃቶችን ያው ለመበቀል ትነሳለች ብዬ እገምታለሁ ቀጣይ ክፍል ላይ። እንዲሁም ደግሞ ያው ዲቦራ እዛ ቤት ውስጥ ገብታለች። ዶክመንቱን አግኝታ ይሳቅ ተሳክቶላት ዶክመንቱን አግኝታ እውነትም ለእናቷ ታስረክብ ይሁን እንግዲህ ይሳቅም በዚህ ቃልሽን አክብሪ ብሏታል ማለት ነው። ቃል አክብሪ፣ እኔ ከአንቺ ጋራ የሚሰራ ዶክመንቱን አምጥተሽ ስታስረክብኝ ነው አይነት ነገር እንግዲህ ቀጭን መልእክት አስተላልፎላታል ማለት ነው። እንግዲህ ሎዛ ድራማ በጣም አጓጊና እንዲሁም ደግሞ ያው አስተማሪ ሆኖ እየቀጠለ ነው ያለው። በነገራችን ላይ በጣም አብዛኛው ድራማዎቻችን ምን ላይ ያተኩራሉ? ጥቅም ፈለጋ ሰዎች ላይ በሰዎች ላይ የሚያደርሱትን ጥቃት አብዛኛው ጊዜ የምናይበት ነው እና ቀጣዩ በምዕራፍ እንግዲህ አምስት ላይ የምንመለከተው 6 ላይ የምንመለከተው ይሆናል። እስከዛ ድረስ ባላችሁበት ሰላማችሁ ይብዛ። መልካም ቆይታ። የወይዘሮ ጣይቱ ልጅ ሰብሊ ከቤት ወጥታ ጠፍታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ